ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ቻናላችን ሰብስክራይብ እንዲሁም ላይክ ሼር በማድረግ ቪዲዮውን እስከመጨረሻው በማየት ከኔ ጋር ቆዩ። እሺ ዛሬ ይዤላችሁ መጣሁ ከአ እስከ ጀ ያሉትን ፊደሎች ይዤላችሁ መጥቻለሁ። እንግዲህ እነዚህ የመጀመሪያ የሚታዩአቸው የመጀመሪያ ፊደሎች ናቸው። የእነዚህን ቤተሰብ እናያለን ማለት ነው። በተረጋጋ መልኩ ከመጀመሪያው ወደ መጨረሻው ከላይ ወደ ታች አነብላችኋለሁ። እናንተ ደብተርና እስክሪብቶ ይዛችሁ በመጻፍ ተከታተሉኝ። ኦንላይን መማር የምትፈልጉ ልጆች ታች ስልክ አለ፣ ደውላችሁ መማር ትችላላችሁ። እንዲሁም በውስጥ መስመር ደውላችሁ ማናገር ትችላላችሁ። እሺ አሁን ሰብስክራይብ እያደረጋችሁ ቪዲዮውን እዩ። እንጀምር። አ ኡ ኡ ኢ ኢ አ ኤ ኤ ኦ እሺ የአን ቤተሰብ አይተናል። ቀጣያችን ከ ትባላለች። ከ ኩ ኪ ካ ኬ ከ ኮ እሺ ይከና አይተናል። ቀጣያችን ኸ ትባላለች። ኸ ሁ ሂ ሃ ሄ ሆ እሺ የኸ ቤተሰብ አይተናል። ቀጣያችን ወ ው ዋ ዌ ዎ እሺ የወን ቤተሰብ አይተናል። ቀጣያችን ዘ እኔ ዘ ዙ ዚ ዛ ዜ ዝ ዞ እሺ ቀጣያችን ዠ ትባላለች። ዠ ዡ ዢ ዣ ዤ ዥ
ዥ ዦ ዦ። እሺ የዠን ቤተሰብ አይተናል። ቀጣያችን ደ ትባላለች። ደ ደ ዱ ዱ ዲ ዲ ዳ ዳ ዴ ዴ ድ ድ ዶ ዶ። እሺ ቀጣያችን ጀ ትባላለች። ጀ ጀ ጁ ጁ ጂ ጂ ጃ ጃ ጄ ጄ ጅ ጅ ጆ ጆ። እሺ የጀን ቤተሰብ አይተናል። እንግዲህ አሁን ከመጀመሪያው ወደ መጨረሻው አይተናል ማለት ነው። አሁን ደግሞ ከላይ ወደ ታች እናያቸዋለን ማለት ነው። ከላይ ወደ ታች እናያቸዋለን። ተከታተሉኝ። አ ከ ኸ ወ ዘ ዠ ደ ጀ። እነዚህ የመጀመሪያ ፊደሎች ናቸው። ሁለተኛ ፊደሎች ኡ ኩ ሁ ው ዙ ዡ ዱ ጁ። እነዚህ ሁለተኛ ድምጾች ናቸው ማለት ነው። እንግዲህ ወገባቸው ላይ ምን አላቸው? ቅጥል አላቸው ማለት ነው። ስንጠራቸው ደግሞ ከንፈሮቻችን ወደ ውጭ በማስወጣት እንጠራቸዋለን። ሁሎችን ቢሆን ተመሳሳይ ልሳን ያላቸው ማለት ነው። ወደ ሶስተኛ ስንሄድ ኢ ኪ ሂ ዊ ዚ ዢ ዲ ጂ። እነዚህ ደግሞ ሶስተኛ ድምጾች ሁሎችም አንድ አይነት ስለሆኑ ሶስተኛ ፊደሎች እግራቸው ላይ ቅጥል አላቸው በማለት ትይዟቸዋላችሁ ማለት ነው። እሺ ቀጣያችን አራተኛ አ ካ ኻ ዋ ዛ ዣ ዳ ጃ። እነዚህ ደግሞ አራተኛ ድምጾች ናቸው ማለት ነው። እንግዲህ አሁን እዚህ ላይ ወ ብቻ ናት እንጂ ሁሎችም ባለ ሁለት እግር ናቸው ማለት ነው። ባለ ሁለት እግሮች የመጀመሪያ እግራቸው አራተኛ ድምጾች ላይ ያጥራል ማለት ነው። እንግዲህ ይቺ ወ እግር አልባ ናት። ስለዚህ እግርኛ እናወጣላታለን ማለት ነው። ስለዚህ በእነዚህ ምልክቶች ትይዟቸዋላችሁ ማለት ነው። የአምስተኛ ስንሄድ ኤ ኬ ሄ ዌ ዜ ዤ ዴ ጄ። እነዚህ አምስተኛ ድምጾች ከእግራቸው ላይ ምን አላቸው? ቀለበት አላቸው ማለት ነው።
ቀለበት አላቸው ማለት ነው። እሺ ወደ ስድስተኛ ስንሄድ ከ ኸ ወ ዝ ዥ ድ ጅ እነዚህ ደግሞ ስድስተኛ ድምጾች ናቸው ማለት ነው። ስድስተኛ ድምጾች እነዚህ ምልክታቸውን በደንብ እያደረጋችሁ እየተመለከታችሁ ትይዟቸዋላችሁ ማለት ነው። እሺ ሰባተኛ ስንሄድ ኦ ኮ ሆ ዎ ዞ ዦ ዶ ጆ እነዚህ ደግሞ የመጨረሻ ድምጾች ናቸው። ሰባተኛ ድምጾች ማለት ነው። እነዚህ ማለት የአራተኛን ተቃራኒ ይይዛል ማለት ነው። የአራተኛ ተቃራኒ ይይዛል ማለት ነው። አራተኛ የመጀመሪያቸው እግር ነበር የሚያጥር። አሁን ግን ሰባተኛ የመጨረሻ እግራቸው አጭር ይሆናል ማለት ነው። እዚህ ላይ እግር አልባዋ ወ ትለያለች እንጂ ሌሎቹ የመጨረሻ እግራቸው ያጥራል ማለት ነው። አራተኛ የመጀመሪያ እግራቸው ያጥራል ማለት ነው። ስድስተኛ ደግሞ ትንሽ ከሌሎቹ ለየት ይላሉ። ምልክታቸውን በደንብ እየያዛችሁ የዛሬ ትምህርታችን ይህን ይመስላል። ቪዲዮውን እያመላለሳችሁ በደንብ እዩት። ቀጣይ ባለው ቪዲዮ ውስጥ የምንገናኝ በያላችሁበት ሰላም ሁኑልኝ።